ታሪኩ የሚጀምረው እሙት የተባለ ወጣትን እያሳየን ሲሆን ከጓደኞቹ ሻጂና ሰመድ ጋር በመሆን ድራማዊ የሆነ የስርቆት እቅድ ሲያከናውኑ ይታያል። እሙት በድንገት ሰመድን መንገድ ላይ በመሄድ መኪና ፊት ለፊት ይገፋዋል። መኪናውን የምትነዳው ሴት ደንግጣ ስትቆም በአካባቢው ብዙ ሰዎች ይሰበሰባሉ። እሙት ይህንን ግርግር በመጠቀም በአቅራቢያው ከቆመ ከፓርኪንግ ሰራተኛ ላይ ቁልፎችን ይሰርቃል። የሰመድ አደጋ ላይ መውደቅ ትልቅ ትዕይንት ሲሆን ዓላማው የጥበቃ ሰራተኛውን ትኩረት ለመሳብ ነው። እሙት የፓርኪንግ ሰራተኛውን ቁልፎችን በሚያስቀምጥበት ቦታ ከፍቶ 3 ቁልፎችን ይወስዳል። ከዚህ በኋላ 3ቱ ጓደኛሞች 3 ውድ መኪኖችን እየነዱ ከጋራዡ ይወጣሉ። የጥበቃው ሰራተኛ ቢመለከታቸውም ሊደርስባቸው ግን አልቻለም። መኪናዎቹን ሰርቀው ካመለጡ በኋላ አሊ ለተባለ ሰው ያስረክባሉ። አሊ እነዚህ ልጆች ገና ከልጅነታቸው ጀምሮ አንስቶ በወንጀል ስራ ላይ ያሰማራቸው ሰው ነው። እሙትና ጓደኞቹ ወላጆቻቸው እነማን እንደሆኑና የት እንደሚገኙ አያውቁም። እሙት ለአሊ እንደነገረው የታዘዙትን ስራ በሙሉ ከፈጸሙ ለእያንዳንዳቸው የወላጆቻቸውን አድራሻ እንደሚነግራቸው ይጠይቀዋል። እሙትም የወላጆቹን አድራሻ እንዲሰጠው ሲጠይቀው አሊ እንዲህ በማለት ይመልሳል። እነዚህ 3 መኪኖች ብቻ ስለ ወላጆቻችሁ መረጃ ለመስጠት በቂ አይደሉም፣ ገና ትላልቅ ተልእኮዎችን መፈጸም አለባችሁ ሲል እሙት በዚህ ንግግር በጣም ተናዶ ቢጮህም አሊ ግን እኔ ባላሳድጋችሁ ኖሮ አሁንም ጎዳና ላይ ተወድቁ ነበረ በማለት ውለታ ቢስ እንደሆኑ ሊያስረዳቸው ይሞክራል። በመጨረሻም ሌላ አዲስ ተልእኮ እንደሚሰጣቸውና ያንን ከጨረሱ በኋላ ስለ ቤተሰቦቻቸው እንደሚያወሩ ነግሮ ያሰናበታቸዋል። በሌላ በኩል ጉሉም የምትባል ሴት ከውጭ ሀገር ትምህርቷን ጨርሳ ወደ ቤቷ ትመለሳለች። ቤተሰቦቿ ለእረፍት ወደ ሮም የሄዱ መስሏት ብቻዋን እንደሆነች በማሰብ ተከፍታ ነበረ። ቤት ስትደርስ ግን ቤተሰቦቿ ትልቅ ድግስ አዘጋጅተው ሲጠብቋት በማየቷ በደስታ ተፈነጥዛለች። አባቷንም አቅፋ ስትደሰት ግን ድንገት ዓለም ይዞርባታል። ጉሉም በድንገት ራሷን ስታ ትወድቃለች። ቤተሰቦቿን በድንጋጤ ወደ ሆስፒታል ይወስዷታል። የጉሉም አባት ፈውዚ ከዶክተሩ ጋር ሲነጋገር የሚሰማው ቃል በጣም የሚያስደነግጥ ነበረ። ልጅ ከባድ የጉበት እክል ስላለባት በአስቸኳይ የጉበት ንቅለ ተከላ ካላደረገች ህይወቷ አደጋ ላይ ነው ይለዋል። ፈውዚ ይሄንን ሲሰማ መሸከም ያቅተዋል። የሚወዳት ልጁ እንዲህ ባለ ከባድ ህመም ላይ መሆኗን ማመን ያቅተዋል። ፈውዚ የልጁን ህይወት ለማዳን ሲል ምንም አይነት አማራጭ ላለመተው ይወስናል። ከዚህ በኋላ ፈውዚ በኢንተርኔት ላይ ከፍተኛ የገንዘብ ክፍያ በመመደብ የጉበት ለጋሽ የሚፈልግበት ማስታወቂያ ያወጣል። የጉሉም እናት ፈውዚ በማስታወቂያው ላይ የቤታቸውን አድራሻ በቀጥታ መጥቀሱ ስህተት መሆኑንና ለሌቦች በር ሊከፍት እንደሚችል በመናገር ተወቅሷለች። ፈውዚ ግን በጭንቀት ምክንያት እንዳላስተዋለ ይነግራታል። ጉሉም ስለ ጤንነቷ ሁኔታ ስታውቅ በጣም ትፈራለች። እናቷ ግን ቀዶ ጥገናውን አድርጋ እንደምትድንና ሁሉም ነገር መልካም እንደሚሆን ቃል በመግባት ልታረጋጋት ትሞክራለች። በማግስቱ ፈውዚና ቤተሰቡ ለተጨማሪ ምርመራ ወደ ሆስፒታል ይሄዳሉ። ይህንን አጋጣሚ በመጠቀም አሊ ለኡሙትና ለጓደኞቹ አዲስ ተልዕኮ ይሰጣቸዋል፣ የፈውዚን ቪላ መዝረፍ። ከዚህ በኋላ ኡሙት፣ ሻጂና ሰመድ ወደ ቪላው ዘልቀው በመግባት የጥበቃ ካሜራዎችን ያጠፋሉ። በመቀጠልም ውድ የሆኑ ጌጣጌጦችን መሰብሰብ ይጀምራሉ። ኡሙት በቪላ ውስጥ የጉሉምን ፎቶግራፍ ሲመለከት በውበቷ ተማርኮ ለጥቂት ሰከንዶች ይቆማል። ጉሉም ግን ሀብሏን ቤት ውስጥ በመርሳቷ ምክንያት ቤተሰቧ መንገድ ላይ ያሉ ተመልሰው ወደ ቪላው ይመጣሉ። ኡሙትና ጓደኞቹ ሊወጡ ሲሉ ድንገት ጉሉምና ቤተሰቧ በሩን ከፍተው ይገባሉ። ጉሉም ቤት ውስጥ የማታውቃቸውን ሰዎች ኡሙትና ጓደኞቹን ስታይ በድንጋጤ ትቆማለች። ኡሙትም በፎቶ አይቷት ያደነቃት ልጅ ፊት ለፊቱ ስትቆም ግራ ተጋብቶ ይመለከታታል። ፈውዚ ኡሙትና ጓደኞቹን ሲያያቸው ለዝርፊያ የመጡ ሳይሆን ማስታወቂያውን አይተው ለመለገስ የመጡ ይመስለዋል። እነሱም እንዳያዙ በሩ ክፍት ስለነበረ ነው የገባ ነው በማለት ይዋሻሉ። ኡሙትና ጓደኞቹ ገንዘቡን ለማግኘት ውሸቱን ለመቀጠል ይወስናሉ። ከዚህ በኋላ ወደ ሆስፒታል ሄደው ምርመራ ከተደረገ በኋላ ኡሙት ለጉሉም ተስማሚ ለጋሽ መሆኑ ይረጋገጣል። ቀዶ ጥገናው ከ3 ሳምንት በኋላ እንደሚደረግ ተቀጥሮ ኡሙት በደንብ እንዲመገብ በሐኪሙ ይታዘዛል። ጉሉም ኡሙትን ስታመሰግነው በመካከላቸው የዝምታና የፍቅር ስሜት ይታያል። ወደ ኡሙት ለቀዶ ጥገና ቅድመ ክፍያ ከፈውዚ ይቀበላል። ነገር ግን ለጓደኞቹ የነገራቸው ይህንን ገንዘብ ለአሊ በመስጠት የቤተሰቦቻቸውን አድራሻ እንዲነግራቸው እንደሚያደርግ ነው። አሊን ለማታለል በመጀመሪያ እውነተኛ ገንዘብ ሰጥተውት በኋላ ግን የውሸት ፎርጂድ ገንዘብ ሊሰጡ ታቅደዋል። የኡሙት ዓላማ ገንዘቡን ወስዶ ከጓደኞቹ ጋር ማምለጥ ቢሆንም የጉሉም ቤተሰቦች ግን ኡሙት ጤንነቱ እንዲጠብቅ አብሯቸው እንዲኖር ይጋብዙታል። ኡሙትና ጉሉም በዶክተሩ ትዕዛዝ መሰረት አትክልት ብቻ እንዲመገቡ ይገደዳሉ። ሁለቱም በዚህ ምግብ ደስተኛ አይደሉም። ጉሉም ምግቡን እንደማትፈልግ ብትናገርም እናቷ ግን ለጤናዋ የግድ መሆኑን ትነግራታለች። ኡሙትም ምንም እንኳን ባይመቸውም ሁኔታውን ለመቀበል ይገደዳል። ከዚህ በኋላ በሌሊት ኡሙት ማንም ሳያየው ምግብ ፍለጋ ወደ ኩሽና ሲወርድ ከጉሉም ጋር በድንገት ይገናኛል። ጉሉምን በድብቅ ቸኮሌት እየበላች ነበረ። ይህ አጋጣሚ በመካከላቸው ሳቅና መግባባትን ይፈጥራል። ጉሉም ኡሙትን ስለ ስራው ስትጠይቀው ይደነግጣል። ነገር ግን በማንኛውም ነገር ላይ ኢንቨስት አደርጋለሁ፣ በርካሽ ገዝቼ በውድ እሸጣለሁ በማለት እውነቱን በከፊል የሸፈነ መልስ ይሰጣታል። ጉሉም ድና ወደ ቀድሞ ህይወቷ ለመመለስ እንደምትመኝና የሞተችው አክስቷ መታሰቢያ የሆነውን
የጠፋባትን የአንገት ሐብል ማግኘት እንደምትፈልግ ትነግረዋለች። እሙትም በጉሉም ንግግር ልቡ ይነካል። ምክንያቱም ሐብሉን የሰረቀው እሱ መሆኑን ስለሚያውቅ ነበረ። ይህ የሁለቱ የልብ ለልብ ጨዋታ በዚሁ እያለ በድንገት የጉሉም አያት ብቅ ትላለች። ይህም ሁኔታ ታሪኩን ወደ ሌላ ውጥረት ውስጥ ይከተዋል። የጉሉም አያት በድንገት በመምጣቷ እሙት እንዳታየው በፍጥነት ይደበቃል። አያቷ እሙት ክፍል ውስጥ እንደሌለና ጉሉም ጥንቃቄ ማድረግ እንዳለባት ብትነግራትም ጉሉም ግን እሙትን እንዳላየችው በመግለጽ ተዋሻለች። በማግስቱ ጉሉም በአትክልት ስፍራ ውስጥ ተክሎችን ስትተክል እሙት ያያታል። የጅብራ ጅራት የተባለውን የአበባ አይነት በጣም እንደምትወደውና ለረጅም ጊዜ ፈልጋ እንዳላገኘችው ምናልባትም ያንን አበባ ሳታገኝ ልትሞት እንደምትችል በአዘን ትነግረዋለች። እሙት በንግግሯ ቢነካ ምንም አላላትም። ጉሉም ልትወድቅ ስትል እሙት እጇን ይዛታል። ይሄ ነገር በመካከላቸው ያለውን የፍቅር ስሜት ይበልጥ ጎልቶ ያሳየዋል። ከዚህ በኋላ ጉሉምና እናቷ ወደ ሆስፒታል ሲሄዱ እሙት ጓደኞቹን ወደ ቪላው ይጠራቸዋል። ሶስቱ ጓደኛሞች በቪላ ውስጥ ሲበሉ ሲጠጡና ሲዝናኑ ቤቱን ያተረማምሱታል። የጉሉም ቤተሰቦች ከሆስፒታል ሲመለሱ ባዩት ነገር ይደነግጣሉ። እሙት የአትክልት ስፍራው ላይ፣ ሰመድ በውሃ በተሞላ ባኞ ውስጥ፣ ሻዲ ደግሞ የፀጉር ማድረቂያ ከጎኑ አብርቶ መሬት ላይ ተኝቶ ያገኟቸዋል። ሰመድ በከሰል ጭስ ተመርዘን ነው ብሎ ለማመካኘት ቢሞክርም የጉሉም ቤተሰቦች ግን ውሸት መሆኑን ይረዳሉ። የጉሉም እናት እሙት ኃላፊነት የማይሰማው መሆኑን በመግለጽና በልጃቸው ህይወት ላይ አደጋ እየፈጠረ መሆኑን በመናገር ትቆጣዋለች። እሙትም በድርጊቱ ተጸጽቶ ወደ ጉሉም ክፍል በመግባት ይቅርታ ይጠይቃታል። ጉሉም ግን የምታለቅሰው በእሙት ድርጊት ተናዳ ሳይሆን ወደፊት ስለሚጠብቃት የሕክምና ሂደትና ስለ ጤንነቷ ስጋት ገብቷት እንደሆነ ትነግረዋለች። እሙትም ሊያጽናናት ይሞክራል። እሙት አሁን በሁለት ስሜቶች መካከል ተወጥሯል። በአንድ በኩል ጉሉም ላይ ያለውን እቅድ ማሳካት ሲሆን በሌላ በኩል ደግሞ ለሷ እያደገ የመጣውን የፍቅር ስሜት ማቆም ነው። እሙት ጉሉምን ለማረጋጋት እየሞከረ ያለ አያቷ በድንገት በሩን ታንኳኳለች። እሙትን በፍጥነት ይደበቃል። አያቷ እሙት በክፍሉ የለም፣ ወደ አንቺ ክፍል እንዳይገባ ስጋት አድሮብኛል ትላታለች። ጉሉም ግን እሙት የት እንዳለ እንደማታውቅ በመናገር ተዋሻለች። አያቷም እሙት እስከሚመጣ ድረስ ከክፍሉ ውጪ እንደምትጠብቅ ተናግራ ትወጣለች። እሙትም መውጫ ሲያጣ ጉሉም በጣሪያው በኩል መውጣት እንደሚችል ትነግረዋለች። ሁለቱም ጣሪያው ላይ ወጥተው በደስታ ሲጫወቱ ያድራሉ። በማግስቱ እሙት ጉሉም የጠፋባት ሐብል ጓደኞቹ ጋር መኖሩን ለማጣራት ይሞክራል። በዚህ መሃል አሊ ሶስቱን ጓደኛሞች ጠርቶ ያገኛቸዋል። አሊ ሰመድንና ሻጂን ምንም ስራ ሳትሰሩ በእሙት ላይ ብቻ ጥገኛ ሆናቸዋል በሚል በጥፊ ይመታቸዋል። ሰመድ አሊን ለማስደሰት ሲል የጉሉምን ሐብል አውጥቶ ይሰጠዋል። እሙት ሐብሉን ሲያይ በጣም ይደነግጣል። ምክንያቱም ሐብሉን ለጉሉም የመመለስ እቅድ ነበረው። ከአሊ ጋር ተለያይተው ከወጡ በኋላ እሙት በሰመድ ላይ ይቆጣል። ይህ ሐብል የጉሉም ነው፣ በየቦታው እየፈለገችው እንደሆነ ታውቃለህ በማለት ይጮሃል። ሰመድ ግን አሊ ሲመታኝ ሌላ አማራጭ ስላልነበረኝ ነው የሰጠሁት በማለት ይመልሳል። በተጨማሪ ሰመድ እሙትን አንተማ ቪላ ውስጥ በቅንጦት እየኖርክ እኛን ረሳህን በማለት ይወቅሰዋል። በዚህ ነገር በንዴት የተሞላው እሙት አደገኛ ውሳኔ ያስተላልፋል። ለአሊ የውሸት ገንዘብ አልሰጥም፣ ቀደም ብለን የተስማማንበትን እቅድ አልፈጽምም ይላል። ሰመድ በዚህ ውሳኔ በጣም ይደነግጣል። አሊ ዝም ብሎ እንደማይመለከታቸውና ጉዳዩ በእሙት ፍላጎት ብቻ ሊቆም እንደማይችል በመግለጽ ያስጠነቅቀዋል። እሙት ግን በጉሉም ላይ ባለው ስሜትና በጓደኞቹ ድርጊት የተነሳ አቋሙን ለመቀየር አልፈለገም። እሙት ከአሊ ጋር ላለመጋጨት እውነተኛውን ገንዘብ ለመስጠት ቢወስንም ከጓደኞቹ ጋር ያለው የስራ ግንኙነት ግን እንዲያበቃ እንደሚፈልግ ይነግራቸዋል። ሰመድ እሙት በቪላ ውስጥ እየኖረ እኛን ረሳን በሚል ቢቆጣም ሻጂ ግን እሙት ይህንን እያደረገ ያለው ጉሉምን ስለወደዳትና ህይወቱን ለመለወጥ ስለፈለገ እንደሆነ በማስረዳት ሊያረጋጋው ይሞክራል። ሰመድ ግን ጉሉም ከቀዶ ጥገናው በኋላ ትረሳዋለች በማለት አይስማማም። እሙት ለጉሉም እውነቱን ለመናገር ይወስናል። በጣም ተረብሾ ቢሆንም የሚከተሉትን እውነታዎች ይነግራታል። መጀመሪያ ወደ ቪላው የመጡት ለዝርፊያ እንጂ በማስታወቂያው እንዳልነበረ፣ እቅዱም ገንዘቡን ወስዶ ሳይለግሳት ለማምለጥ እንደነበረ፣ አሁን ግን ከልቡ ስለወደዳት ሊዋሻት እንደማይፈልግና በእውነት ሊረዳት እንደሚፈልግ ይነግራታል። ጉሉም በሰማችው ነገር በጣም ትደነግጣለች። ከሱ ጋር ማውራትም አትፈልግም። እሙት ግን በድጋሚ መልእክት በመላክ ፍቅሩ እውነተኛ መሆኑንና አንድ ጊዜ ብቻ እንድታዳምጠው ይማጸናታል። ከዚህ በኋላ እሙት ከጓደኞቹ ጋር ታርቆ የመጨረሻ ስራችን የሚለውን እቅድ ያወጣል። ይህም የአሊ ቢሮ ውስጥ ገብቶ የጉሉምን ሐብል መልሶ መስረቅ ነው። እቅዱ ተሳክቶለት ሐብሉን ያገኛል። በማግስቱ ጠዋት ጉሉም ስትነቃ ያልታሰበ ነገር ይጠብቃታል። የጠፋባት ሐብል ከጎኗ ተቀምጦ ታገኘዋለች። እንዲሁም በጣም የምትመኘውና ስትፈልገው የነበረው የጅብራ ጅራት የተባለው አበባ በአትክልት ስፍራ ውስጥ ተተክሎ ታያለች። ይሄኔ በእሙት ተግባር የተደሰተችው ጉሉም እሙትና ጓደኞቹ ወዳሉበት ቦታ በመሄድ ይቅርታውን ትቀበላለች። ስለ ቤተሰቦቹ ስትጠይቀው እሙት ስለነሱ ምንም እንደማያውቅ፣ በልጅነቱ እንደተጠለፈ ወይንም እንደጠፋ እንኳን እንደማያስታውስ በሐዘን ይነግራታል። ሁለቱ መኪና ውስጥ ተቀምጠው ያወሩ ባለበት በዚሁ ቅስፈት ሻጂና ሰመድ ሊቀልዱባቸው በማሰብ መኪናውን በማሽን ወደ ላይ ከፍ ያደርጉታል። ጉሉም መጀመሪያ ብትደነግጥም እሙት ያረጋጋታል። ሁለቱም በቆይታው ደስተኛ እንደሆኑና ህይወታቸው እንደተለወጠ እያወሩ ያለ ጉሉም በድንገት ራሷን ስታ ትወድቃለች። ይሄኔ እሙት በፍጥነት ወደ ሆስፒታል ይወስዳታል።
ዶክተሩ በድካም ምክንያት እንደሆነ ቢገልጽም የጉሉም እናትና አባት ግን እሙት ላይ በጣም ይቆጣሉ። ፈውዚ እሙትን ሊመታው ቢሞክርም እናቷ ትገላግላቸዋለች። ጉሉም በኋላ ላይ እሙትን በማረጋጋት አንተ ጋር ሲሆን ደስተኛ ነኝ በማለት ትከራከራለች። ዶክተሩ የጉሉም ሁኔታ አስጊ በመሆኑ የቀዶ ጥገናው ቀን መቅደም እንዳለበት ይናገራል። ፈውዚ እሙትንም ይቅርታ ጠይቆት የቀረውን የገንዘብ ክፍያ በቼክ ይሰጠዋል። እሙትን በቀጠሮ ሰዓት እንደሚገኝ ቃል ይገባል። በማግስቱ እሙት ገንዘቡን ከባንክ ካወጣ በኋላ ከጓደኞቹ ጋር ይገናኝና የቀዶ ጥገናው ከመጀመሩ በፊት ከአሊ ጋር ያለውን ጉዳይ ለመጨረስ ይወስናል። ዋናው ዓላማ ገንዘቡን ለአሊ በመስጠት የቤተሰቦቹን አድራሻ ማግኘት ሲሆን ከዚህ አደገኛ ህይወት ተላቆ ለቀዶ ጥገናው በሰላም መድረስ ይፈልጋል። ጓደኞቹ በውሳኔው ባይስማሙም እሙት የገንዘቡን ቦርሳ ለሰመድ ሰጥቶት አሊን ለማግኘት አብሮ ይሄዳሉ። በሆስፒታሉ በኩል ዶክተሩ ለቤተሰቦቹ የቀዶ ጥገናው ሰዓት መድረሱን ሲያሳውቅ እሙት ግን አሁንም ከአሊ ጋር ባለው ጉዳይ ላይ ተጠምዷል። ፈውዚ ደጋግሞ ቢደውልለትም እሙት ሊመልስለት አልቻለም። ይህም የጉሉም ቤተሰቦች እሙት ካርቶን አልመጣም ብለው እንዲሰጉ አድርጓቸዋል። እሙትና ጓደኞቹ አሊ ጋር በመሄድ ገንዘቡን አስረክበው የቤተሰቦቻቸውን አድራሻ ይጠይቁታል። አሊ ግን እስካሁን ስዋሻችሁ ነበር፣ እኔ እናንተን ያገኘኋችሁ ከመሬት መንቀጥቀጥ ፍርስራሽ ስር ነው እንጂ ቤተሰቦቻቸውን አላውቃቸውም በማለት እውነቱን ይነግራቸዋል። እሙትን በንዴት ከአሊ ጋር ሲጋጭ የአሊ ሰዎች መሳሪያ ይመዙባቸዋል። ከዚህ በኋላ የአሊ ልጅ በእሙት ቦርሳ ውስጥ የነበረው ገንዘብ ፎርጅድ መሆኑን ያውቃል። እሙት ገንዘቡ እውነተኛ መሆኑን ቢከራከርም ሰመድ ግን እውነተኛውን ገንዘብ ውጪ መኪና ውስጥ ደብቆት እንደነበረና ለእሙት የውሸት ገንዘብ እንደሰጠው ይናዘዛል። ሰመድ እሙትን አንተ ስለራስህ እንጂ ስለኛ አታስብም በማለትም ይወቅሰዋል። እሙት ለቀዶ ጥገናው መሄድ እንዳለበት ቢለምንም አሊ ግን አይለቀውም። ይባስ ብሎ አሊ ልጁን በማዘዝ ሻጂን እዛው ያስገድለዋል። ጓደኛቸው ሻጂ ሲገደል እሙትና ሰመድ በድንጋጤ ይፈዛሉ። አሊ ለሰመድ አንድ አደገኛ ምርጫ ይሰጠዋል። እሙትን ከገደለው ምርሃለው በማለት መሳሪያ ይሰጠዋል። ሰመድ እየተንቀጠቀጠ መሳሪያውን በእሙት ላይ ደቀናል። በአሊ ቤት ውስጥ የነበረው ውጥረት ወደ ደም መፋሰስ ስለተቀየረ ሰመድ መሳሪያውን በጓደኛው በእሙት ላይ ከመደቀን ይልቅ በድንገት ወደ አሊ በማዞር አሊን ይገለዋል። በዚሁ ቅስፈት ከአሊ ሰዎች ጋር በተፈጠረ የተኩስ ልውውጥ ሰመድ ተመቶ ህይወቱ ያልፋል። እሙት ሁለቱንም የቅርብ ጓደኞቹን በማጣቱ ከፍተኛ ድንጋጤና ሐዘን ውስጥ ቢወድቅም አካሉ ቆስሎና ደም እየፈሰሰው የጉሉምን ህይወት ለማዳን ወደ ሆስፒታል ያመራል። በሆስፒታል ውስጥ ፈውዚ እሙት ገንዘቡን ወስዶ እንደጠፋ ለቤተሰቦቹ ይናገራል። የጉሉም እናትና ቤተሰቦቹ እሙት አታሎን ሄዷል ብለው ሲደመድሙ የሰማችው ጉሉም በከፍተኛ ድንጋጤና ተስፋ መቁረጥ ውስጥ ሆና ራሷን ትስታለች። ጉሉም ራሷን ስታ ባለችበት ቅጽበት እሙት ቆስሎና ተጎሳቅሎ ሆስፒታል ይደርሳል። እሙትን በዚያ ሁኔታ ማየቷ ጉሉምን ቢያስደነግጣትም መምጣቱ ግን ትልቅ እፎይታ ሰጥቷታል። ሆኖም ዶክተሩ የእሙት እግር ተሰብሮ ስለነበረና ደም ስለፈሰሰው ቀዶ ጥገናውን ማድረግ ለህይወት አደገኛ ነው በማለት ይከለክለዋል። እሙት ግን ለሷ ህይወት ስል ለመሞት ዝግጁ ነኝ በማለት ኃላፊነቱን ራሱ ወስዶ በፈቃደኝነት ይፈርማል። ከዚህ በኋላ ቀዶ ጥገናው በሳካ ሁኔታ ይጠናቀቃል። ጉሉም ከአንድ ሳምንት በኋላ ስትነቃ እሙት አሁንም በከባድ ሁኔታ ውስጥ ኮማ ውስጥ እንዳለ ትረዳለች። ወደ ማገገሚያ ክፍሉ ሄዳ በለቅሶ ስታናገረውና ስታነቃቀው የእሙት የልብ ትርታ ማሽን ድንገት ድምጽ ማሰማት ይጀምራል። ጉሉም በድንጋጤ ስትነቀንቀው እሙት በድንገት አይኑን ይገልጣል። በመጨረሻም ሁለቱም ከሞት ተርፈው በደስታ ሲተቃቀፉ ታሪኩ እዚህ ጋር ያበቃል።